ሰሞኑን ሶሻል ሚዲያ ላይ አንድ ሲመላለስ እያየሁ ያለ ታሪክ አለና ምን አስታወሰኝ መሰላችሁ? ሁለት ጎረቤታሞች ነበሩ እና ከሁለቱም አንዳንድ ፈረስ አላቸው፣ አንዳንድ ልጅ አላቸው። ፈረሱን ሊጠብቅ ልጁ ወጥቶ ፈረሱ ጠፋበት። ከዛ ፈረሱ ሲጠፋበት ያኛው ጎረቤቱ ይመጣና በጣም የምታሳዝነው በጣም በቃ እድለኛ ሰው አይደለህም፣ እንዴት አንድ ፈረስ ቢኖርብህ እሱም ይጠፋል ምናምን ብሎ ያዝንለታል። አይ እኔ አላቅም እግዚአብሔር ያውቃል ምናምን ብሎ ያልፋል ሰውየው። ከዛ ከሆነ ቀን በኋላ ፈረሱ ይገኛል ድጋሚ። አሁን ሲገኝ ግን ሌሎች ተጨማሪ ፈረሶች አብሮ ይዞ ይመጣል ከራሱ ጋር። አሁን የዚህ ሰዓት ጎረቤቱ ይመለስና አንተ በጣም የምትገርም ሰው ነህ፣ በጣም እድለኛ ሰው ነህ፣ እግዚአብሔር ይወዳል በጣም፣ እንዴት ፈረስ ጠፍቶብህ ገና ጠፋ ብለን ሳንጨርስ እንዴት ተጨማሪ ፈረሶች ይዞልህ ይመጣል? በጣም እድለኛ ሰው ነህ ምናምን አለው። እኔ አላቅም እግዚአብሔር ያውቃል ምናምን እና ብሎ ሰውየው እንትን ይላል። በኋላ አንድ ቀን ፈረሶቻቸውን ሊያሰማሩ ይዘው ወጥተው ልጆቹ አንደኛው ይሄ ከጫካ የመጣው ፈረስ ይራገጥና የዛን ሰውዬ ልጅ እግሩን ይሰብረዋል። ገስዋት ያ ጎረቤት ተመልሶ ይመጣል። አንተ በጣም እድለኛ ሰው አይደለህም፣ ከጫካ የመጣ ፈረስ የልጅህን እግር ሰበረብህ፣ እንደው በጣም በቃ ያልታደልክ ሰው ይለዋል። እኔ አላቅም ያው እግዚአብሔር ያውቃል ይላል ሰውየው። ከዛ አካባቢው ላይ የሆኑ ሽፍቶች ለውጊያ የሚሆን ወታደር መልመላ ጀመሩ እና ሲዘዋወሩ የዚህኛው የጎረቤቱ ቤት ይገቡና ልጁን ሲያገኙት ልጁ ጤናማ ነው ብድግ አድርገው ይዘውት ሄዱ። እዛኛው ቤት ሲገቡ እግሩ ተሰብሯል ልጁ። አይ ይሄ በቃ እግሩ ሰባራ ነው ተባለ፣ አንወስደውም አሉ እና ጥለውት ሄዱ። ገስዋት ጎረቤቱ ተመልሶ መጣ እና አንተ በጣም እድለኛ ሰው አይደለህም፣ ማነው አንተ በጣም እድለኛ ሰው ነህ፣ ያ ፈረስ እኮ ባይመጣ ኖሮ እግር ባይሰበር ምናምን ብሎ መልሶ እንደገና አመሰግነው እና ታሪኩ ይቀጥላል። እኛ እዚህ ጋር እንወረድና የአንድን ታሪክ ሙሉ ክፍሉን ከዛኛውም ሳይድ ከዚህኛውም ሳይድ ሳንሰማ ሙሉ ያለቀውን ታሪክ ሳናቅ ወይ እዚህ ጋር በጣም መጥፎ ነው እዚህ ጋር በጣም ጥሩ ነው ብለን ነገሮች ላይ ጀጅመንት ባንሰጥ ጥሩ ነው። አንደኛ እኛን ያስገምተናል፣ ሁለተኛ ልክም አንሆን እና አለ አይደል ሙሉ ነገሩን ብንሰማ ብዬ ስላሰብኩኝ ነው።